እንዴት ነው? ማን ፈልገህ ነው ወንድሜ? ማቱላ እንግዲህ ይገርማል። እኔ ተለሳ ነው የምባለው። ተለሳ ነው የምባለው። የእሱ ጓደኛ ነኝ። አዎ እና ልነግርህ እኮ ነው። እንዴት መሰለህ በውጋ መሀል ነበረ። በውጋ መሀል ላይ ያለ አጋጣሚ የ49 ወታደር ቆረጠ። አይደለም መጀመሪያ አዳምጥ እንጂ ታቋረጥና እኔ ተማርከ እሱ ግን በሚገርም ሁኔታ ትንሽ እንደሞት ነገር ገጠመ። በሚገርም ሁኔታ ትንሽ ሞት የሚባል ነገር ገጠመ። አይ ዲሊቭ ቆይ ግን ጥያቄ አለኝ። የኢትዮጵያ ወታደር ማርካችሁ አባራችሁ ገላችሁ ቀልዳችሁ ዘና ፈታ ብላችሁ እየተዋጋችሁ ይሄን ሁሉ ጥበብ ማን ያሸከማችሁ? ቲዲኤፍ ፕሊዝ ቴል ሚ። የኢትዮጵያ ወታደር እኮ ከማሰልጠኛ ተነሱ ትግራይ ክልል እስኪደርስ ድረስ አባታችን ወይ በሰማይ ያለው እያለ እየጸለየ እኮ ነው እናንተ ጋር የሚደርስ። እናንተ ግን ፏ ብላችሁ እንደ ቀላል ነገር ተዝናኑበታላችሁ። ጌታ ይጠብቃችሁ። ሌላ ምንም ነገር አለ። ሞት ነገር ይለዋል። ባቱ ስሙ ማን ነው? ማን ፈልገህ ነው ወንድሜ? ሙርከኛ ስሙ ማን ነው? እንግዲህ ይገርማል። እኔ ተለሳ ነው የምባለው። ተለሳ ነው የምባለው። የእሱ ጓደኛ ነኝ። አዎ እና ልነግርህ እኮ ነው። እንዴት መሰለህ በውጋ መሀል ነበረ። በውጋ መሀል ላይ ያለ አጋጣሚ የ49 ወታደር ቆረጠ። ደብረጤን አይደለም መጀመሪያ አዳምጥ እንጂ ታቋረጥና እኔ ተማርከ እሱ ግን በሚገርም ሁኔታ ትንሽ እንደሞት ነገር ገጠመ። አዎ ሞተ። ሞቲና በጣም እግዚአብሔር አቡዲ ቡጅ ምችት ድልት ይበላችሁ። እናቴቱ ካልቤ ነው ግን ወይኔ የትግራይን ጦር ተቀላቀሉ ብሎ አንዳንድ ወጣቶችን ግፊ ማድረግ ሳይሆን እንዲህ አይነት ጥበብ የሆኑ ወታደሮች ጋር ተቀላቀላችሁ ጥበብን ቅሰሙ። ቀልድን ቲዲኤፍ እኮ ራሱን የቻለ ትልቅ ዩኒቨርሲቲ እኮ ነው። ዘፋኞች አሉ፣ ገጣሚዎች አሉ፣ ተዋጊዎች አሉ፣ አሽከርካሪዎች እንዲሁ በጣም የሚገርም ጥበብ የሆነ እኮ ድርጅት እኮ ነው ቲዲኤፍ ማለት። ወያኔ አላልኩም፣ ይቅርታ ህወሓት አላልኩም። ማኔሽ ህወሓት የፖለቲካ ምናምን ነው እንጂ እነዚህ ቲዲኤፎች ማለት የትግራይ ትልቁ ስነ ጥበባዊ መነሻ መሆን አለበት። እናቴ ነው ብላችሁ ይህን የቲዲኤፍ ወታደር ቀለል አድርገህ ማየት የለብም። ጥበባዊ ወታደር ነው። ኩሉ መዳይ ይላል ትግራዋይ። ፉገራ ላይ እኮ አንደኛ እኮ ናቸው። ጓደኛዬ ሞተ። ጓደኛዬ በጣም ይዝጋበሪ። ጓደኛዬ ሞተ። ይዝጋቢ የኢትዮጵያ ሕዝብ እኮ እናንተን ካጣ በኋላ ፈገግታ የሚባል ነገር የለውም እኮ። የኢትዮጵያ ሕዝብ ስቆ አያውቅም እኮ ከለቅሶ ውጭ። የኑሮ ድቅድቅ ጨለማ ውስጥ ነው ያለው እኮ። ኧረ እባካችሁ
አነ ከይዴ መቀለ እናንተ ጋር ነው መኖር ካልቀረ እናቴ እንዴት ብዬ ልቀላቀላችሁ? ፕሊዝ ቴል ሚ